ዳሃ ሆነን እንድንቀርና እንዲሁም ደግሞ በከባዱ ተምረናቸው ዳሃ ሆነን እንድንቀር ምክንያት የሆኑ ብለው ብዙዎቹ ሲያነሷቸው የሰማሁትን 7 ነገሮችን ይዤላችሁና ታዲያ ይህ ቪዲዮ እስከ መጨረሻ ካያችሁት እመኑኝ ተጠቀሙበታላችሁ። እነዚህ 7 ነገራቶች ካለፉ በኋላ መረዳት ልክ ያለፈ ክረምት ቤት እንደመስራት ቆጥራችሁት ይሄን ነገር በደንብ መገንዘብ ይኖርባችኋል ማለት ነው። አንደኛው ብዙ ሀብታሞችም ብዙ ፖድካስት ላይም ሳደምጥ እንዲሁም ደግሞ ከራሴ ኤክስፒሪየንስም ሼር ማድረጋችሁ ነገር ቢኖር ጊዜን ማባከን ወይም ደግሞ ጊዜን አልባሌ ቦታ ላይ ማጥፋት። ብዙ ጊዜ ሰው ታይም ሲል ሰምታችሁት ልታውቁ ትችላላችሁ። በተለይ ደግሞ ከሀብታሞች ጋር ምሰሩ ከሆነ ወይም ደግሞ የነሱን ችግሮችን ለመፍታት ምሰሩ አይነት ስራዎችን ምሰሩ ከሆነ በደንብ ትረዱታላችሁ። የታይምን ቫልዩ ወይም ደግሞ እነሱ ከታይም ጋር ያላቸውን አታችመንት በደንብ ትረዱታላችሁ ብዬ አስባለሁ። ከዚህ በፊትም በርካታ ቪዲዮዎችን በዚህ መልኩ ወይም በታይም ጉዳይ ዋን ታይም ባህሪ ወይም ደግሞ 1 ሚኒት ባህሪ የሚባለውን ነገር እንዲሁም ደግሞ 20 ሚኒት ባህሪ እነዚህ ነገራቶች ሼር አድርጌያችኋለሁና ዛሬም ስለ ታይም የምነግራችሁ ነገር ታይም የሚባለው ነገር ገንዘብ ከመስራታችን ወይም ደግሞ ጊዜያችንን ኢንቨስት ከማድረግ ባሻገር ህይወታችንን እስከ መጨረሻው ወይ ደሃ ወይ ሀብታም አድርጎ ይኖራል። ይሄ ደግሞ ማስቀመጥላችሁ ሁሉም ሰው የሚሰጠው 24 ሰዓት ነው። ለሀብታሞችም 24 ሰዓት ነው የሚሰጣቸው፣ ለዳም 24 ሰዓት ነው፣ ሚድል ክላስም እንደሚባለው 24 ሰዓት ነው የሚሰጠው። ታዲያ ለነዚህ ሰዎች 24 ሰዓት እየተሰጠ እንዴት ነው እነሱ 24 ሰዓታቸውን ወደ ሚሊዮን ብሮች እየቀየሩ እኛ 24 ሰዓታችንን ወይ በ1000 ብር ወይ በ500 ብር ኮስት የምናስደርገው? ይሄ የሁላችንም ጥያቄ ነው ብዬ አስባለሁና ሚሊዮነሮች ወይም ደግሞ ሚሊዮነር ብለን ወይ ቢሊዮነር ብለን የምንጠራቸው ሰዎች ታይማቸውን በጣም በስነ ምግባር ነው የሚይዙት። ማለት ሁሉንም ስራ ሊተው ይችላሉ፣ ግን ታይማቸው ላይ በጣም በቃ ናቸው፣ ሴንሲቲቭ ናቸውና ለምን እንደዛ ሆነ ብላችሁ ብዙ ጊዜ ጠይቃችሁ ሊሆን ይችላልና መልሱን አሁን ልንገራችሁ። ማለት አንድ ሰው ታይም ወይም ደግሞ 24 ሰዓት ከተሰጠው ውስጥ ወይም ደግሞ 24 ሰዓት ውስጥ ምን ማድረግ አለበት ወደፊት ከሚያልመው ህልም ጋር? ለምሳሌ አንድ ሰው ሲኒማቶግራፈር መሆን ከፈለገ በ24 ሰዓት ውስጥ ማድረግ የሚችለው ነገር ከ1 ሰዓት እስከ 6 ሰዓት ቲዮሪ ክላስ ወይም ደግሞ ትምህርት ቤቶች ላይ ፎከስ ማድረግ፣ ከዛም በኋላ ከ6 ሰዓት እስከ 8 ሰዓት፣ ከ6 ሰዓት እስከ 10 ሰዓት እስከ 11 ሰዓት ኢቨን 2 ሰዓት 4 ሰዓት ድረስ ፕራክቲካል የሆኑ ኮርሶችን መውሰድ አለበት። ለምሳሌ ተቀጥሮ መስራት ወይም ደግሞ ዩቲዩቦች ላይ ቁጭ ብሎ ዴሊኬት ሆኖ ስለ ካሜራ ሌንስ፣ አይሶ፣ ከለር ግሬዲንግ ሁሉንም ነገር በደንብ ማወቅ አለበትና እያንዳንዱን ነገር በደንብ የሚያውቅ ከሆነ ሲኒማቶግራፈርን በስትክክል ያውቃል። እንዲሁም ደግሞ ታይሙን በስትክክል ተጠቀመ ይባላል። አንድ ሚሊዮነርም የሚያደርገው ነገር ቢኖር ከጧት 1 ሰዓት እስከ 6 ሰዓት ባለው ጊዜ ውስጥ ዴሊኬት ሆኖ ወይም ፎከስድ ሆኖ ስራዎቻቸው ላይ ነው በጣም ብዙ ጊዜ ፎከስ የሚያደርጉት። ከዛ በኋላ ያው ሰዓቱ እየከፋ በሄደ ቁጥር ዲፕሬሽን አለ፣ የሆነ የመጫጫን ስሜት አለ። ስለዚህ ፎከስ የሚያደርጉበትን ስራ ወይም ደግሞ በጣም አስቸኳይ የሆነውን ስራ ጠዋት አርሊ ላይ ነው በቃ ሙሉን ነገር ጨርሰውት ከዛም በኋላ ሚቲንግ ምናምን ነው ወደ ከሳት አድርገው ወይም ደግሞ ቀጠሮ ካለባቸውም ወደ ከሳት የሚያደርጉትና እናንተ ማድረግ ያለባችሁ በኢነርጂ ታይማችሁ ወይም ደግሞ ኢነርጂ ባላችሁ ሰዓት ኢነርጂያችሁን በደንብ ቡስት በሚያደርግበት ሰዓት ነው ስራዎቻችሁን ሙሉ ለሙሉ መስራት ያለባችሁ። ከዛም በኋላ ነው ወደ ዋናው ማለት ኖርማል ወደ ሆነው ስራ ኖርማል ወደ ሆነው ሚቲንግ መጓዝ ያለባችሁ። ያን ታይም መጠቀም ከቻላችሁ እነሱ የገባቸውን ሚስጥር እናንተም ትረዱታላችሁ። ሁለተኛው ፓርት ደግሞ ብዬ ማነሳው እኔ ታይማችሁን ምሰጡት ሰው ነው ማለት ታይማችሁ ጋር ለምሳሌ ስለ ቢዝነስ ማታወሩት ሰው፣ ስለ ስራችሁ ማታወሩት፣ ስለ ገንዘብ ማታወሩት ሰው ጋር ጊዜ ማሳለፍ ማለት በጣም ከባድ ጊዜ መቢያ ምክንያት ነው። ከጓደኛችሁ ጋር ሃንድ አውት ማድረግ፣ ከፍቅረኛችሁ ጋር ማለት ፍቅረኛ ይኑራችሁ አይኑራችሁ ማተር የሚያደርግ አይመስለኝም። ግን ደግሞ ታይም አላችሁ የየራሳችሁ። በስራ ታይም ላይ እነሱ ማግኘት ማለት በጣም ሰዓታችሁን ከሚበላና ደሃ ሆናችሁ እንድትቀሩ ከሚያደርጉ ዋነኛ ምልክቶች መሃል ናቸው ማለት ነው። ሁለተኛው ደግሞ ደሃ እንድንሆን የሚያደርገን ወይም ደግሞ ይሄ ፖፑሌሽን በቃ ብዙ ጊዜ እየዘነጋው ነው ብዬ ማስበው ነገር
አዲስ ነገር አለመማር ነው ማለት በየቀኑ አዳዲስ አፕዴቶች እየወጡ ነው። በየቀኑ ዜና ተመልከቱ፣ በየቀኑ የቴክኖሎጂ ካምፓኒዎችን ተመልከቱ፣ በየቀኑ አዳዲስ ነገራቶችን ላውንች እያደረጉ ነው። በጣም ብዙ ነገራቶችን ወደ ዓለማችን እየፈበረኩ ነው እና ይህን ነገር ማታደርጉ ወይም ማትማሩ ከሆነ ኢቨን ከሁሉም ነገር ባዶ ነው የምትቀሩት። እኛ አሁን ወጣት ላይ ማስተውለው ነገር ወይም ታክሲ ውስጥ እየሄድኩኝ ኢቨን ክላስም ምናምን ስገባ ማስተውለው ነገር ምንድነው የሆነች ነገርን ካወቁ ለምሳሌ ስለ መኪና ካወቁ በቃ ከነሱ በላይ አዋቂ ያለ ከነሱ በላይ ማንም ስለ መኪና የሚያውቅ ካርጋይ ብለው ራሳቸውን እስከ መሰየም ድረስ ይደርሳሉና በሶሻል ሚዲያም ዙሪያ ሶሻል ሚዲያ ማኔጅመንት ስንሰራ ምናምን ያለው ሰዎችንና በሶሻል ሚዲያ በቃ ትልቅ ኢንፍሉዌንስ እንዳደረጉ በጣም ብዙ ሰዎችን እንትን ያርጉ የሚመስላቸው ግን ምንም ስለ ሶሻል ሚዲያ ዕውቀት የሌላቸው በርካታ ሰዎች አጋጥመውኛልና ሰዎች ወይም በእኛ እድሜ ላይ ያሉ ወጣቶች ያጋጠመን ችግር አለመማራችን ነው። ወደፊት ያለውን ነገር አሁን ለምሳሌ ባለፈው የሆነ ዜና ያያየው ነበርና BYD ካምፓኒ የሚያመርተው የነበሩ ይሄ ፕላስቲክ ነክ ነገራቶች የመኪና ስኩዌር ፓርቶችን ሁሉ አይደለም የሚያመርቱት የነበሩትና ምንድነው አንድ የመኪና ካምፓኒ ከስሮ ፋብሪካውን ይሸጣዋል ማለት ነው። ታዲያ ያንን ፋብሪካ የገዙት BYDዎች ናቸው ወይም የBYD ካምፓኒ ሲኦ ገዛውና ራሳቸውን አፕዴት እያደረጉ ማርኬቱን ምን ይፈልጋል ኢቪ ካርን ከዛ በኋላ ነው ማምረት የጀመሩት። ከዛ በኋላ ነው ኢቪ ማርኬቱን መቆጣጠር የቻሉትና ምን ማድረግ እንዳለባቸው ምን መሆን እንዳለባቸው በየቀኑ አፕዴት እየሰሙ በየቀኑ የውጭን ዜናዎችን የውጭ ኢኮኖሚ የውጭ ሁሉን ይሄ የሎጂስቲክስ ስርዓትን በደንብ ስላጠኑ ማርኬቱን ቀንሰው ኳሊቲን ከፍ አድርገው መስራት ስለቻሉ ዓለም ላይ BYD በኢቪ ካር በጣም ተፈላጊና በጣም ዝነኛ የሆነ ካምፓኒ ሆኗልና ሁላችንም ማድረግ ያለብን ነገር ዛሬ የጀመርነው ወይም ደግሞ ዛሬ ያቀርነው ነገር ነገ በዚህ ብማረው አገኛለሁ። ለምሳሌ ሶሻል ሚዲያ ማርኬቲንግ በደንብ የምታውቁ ከሆነ ዌብሳይት ብትማሩ፣ ሲኒማቶግራፈር ኤዲቲንግ ብትማሩ ሶሻል ሚዲያ ማኔጅመንት በጣም በከፍተኛው ቡስት ማድረግ ትችላላችሁ። ምክንያቱም እናንተ ጋር ሙሉ ዕውቀት አለ ማለት ወይም ደግሞ በዕውቀት የምትመሩ አይነት ሰዎች ናችሁ ማለት ክላይንቶችን እንዴት ማናገር፣ እንዴት አውትሪች ማድረግ፣ እንዴት ደግሞ ኮል ቱ አክሽን በደንብ አሳምራችሁ መስራት እንዳለባችሁ በትክክል ታርጌት የሆነ እንትኖችን ስለምትሰሩ ሁሉም ሰው ወደ እናንተ ጋር ይመጣል። ስለዚህ ዴይ ቱ ዴይ አንድ ነገር መጨመር ማለት አሁን ላይ ዲግሪ ካለው ሰው የተሻለ ዕውቀት አላችሁ ማለት ነው። አሁን ላይ ቴክኖሎጂ ላይ በደንብ አወቃችሁ ማለት አንድ ሰው ፕሮፌሰር ተብሎ ከተጠራበት በላይ ዕውቀት አላችሁ ማለት ነው። ስለዚህ በየቀኑ ዴሊኬት ሆናችሁ አንዳንድ ነገራቶችን መማር ጀምሩ። ምክንያቱም 1% ባለሀብቶች ያሉት በየቀኑ 1% የሆነ ለርኒንግ ስለሚያደርጉ ነው። ስለዚህ ይሄን ነገር እስከ መጨረሻው መስማታችሁን እንዳትረሱ። 1% ውስጥ መግባት የምትፈልጉ ከሆነ በየቀኑ በየምትሄዱት ርቀት ድረስ አንዳንድ ነገራቶችን ብቻ መማር ጀምሩ። ሶስተኛ አድርጌ ደግሞ ያዝኩት ትናንትና ራሴ ላይ እየተፈጠረውንና ከመስራቴ በፊት ያያየሁት የነበረውን ነገር ነውና በጣም ራሴ ላይ ያያየሁትን ነገር ነውና ገንዘብ ያለ እቅድ ማውጣት ማለት እንዴት ተገናኘ ከዚህ እንትን ጋር? ብዙ ጊዜ ዳውነን መንቀርበት ምክንያት አብሶ ደግሞ የከተማ ልጆች ወይም አዲስ አበባ ተወልደን ያደግን ሰዎች ሼም የሚባል ነገር በጣም ያጠቃናል። ሼም የሚባለው ነገር ሚዘን ደግሞ በማውጣት ነው ማለት አንድ ሰው የሆነ ገንዘብ ሲጠይቅ ኦኬ እሺ ያው የሆነ ነገር ኦኬ እሺ ገንዘብ ሴቭ ማድረግ ልክ እንደ ኃጢአት ተደርጎ ነው የተሳለብን። ስናድግም በቃ ከማህበረሰቡ ጋር ስላደግን ማህበረሰቡ ስለሚያወጣ እኛም የሆነ ችግር ውስጥ ስንሆን ማህበረሰቡ አዋጥቶ ምናምን ስለረዳን ስላስተማረን ያንን ነገር ይዘነው ነው እያደግን ያለነውና ይሄ ነገር ግን አሁን ላይ እኔ ወደ ሀብታም መሆን እፈልጋለሁ ወይ ሚሊዮነር መሆን እፈልጋለሁ ብዬ ካሰብኩበት ቀን ጀምሮ ማድረግ የምፈልገው ነገር ምንድነው ካለኝ ላይ ቀንሼ ኢንቨስት ማድረግ ላይ ነው ማለት የሆነ ነገር አገኛለሁ 5000 10,000 20,000 30,000 ኢቨን 40,000 ላገኝ እችላለሁ ግን ደግሞ
ያንን ነገር 10,000 ብሩን አስቀምጬ 40,000 ብር ኢንቨስት ባረክ የኢንቨስትመንት ሐሳብ ነበር የነበረኝ። ግን ደግሞ ቫልዩ ከሌለው ኢንቨስትመንት ቫልዩ ያለው ሴቪንግ ይሻላል ማለት እንዴት ነው? 40,000 ብሩን ሴቭ አድርጌው ከዛም ሌላም ይመጣ 40,000 ብርን ከሱ ጋር አድርጌ 80,000 ብሩን ኢንቨስት ባረገው በጣም ብዙ ነገራቶችን አቺቭ ማድረግ እችላለሁ። ግን እኛ ኢንቨስት አድርጉ ብራችሁ አይቀመጥ ምንድነው ይሄ የገንዘብ ቫልዩአችሁ ይወርዳል ሚሊዮን ነገር ይዘነው በአመት 2-3% ይወርዳል ለተባለው ገንዘብ እንደዛ ስናደርገው ወይም ደግሞ ሳንቆጥብ እንትን ስናደርገው ኢንቨስት ስናደርገው የዛም ኢንቨስትመንት ዋጋችንን በጣም ከፍ እያለ ነው የሚመጣው። ስለዚህ ማድረግ ያለብን ነገር ቢኖር ለኢንቨስትመንት የሚበቃ አይነት ገንዘብን ከአመት በላይ አለማስቀመጥ ነው ወይም ከ6 ወር በላይ ባንክ ቤት ውስጥ አለማስቀመጥ ነው። ያኔ ገንዘብ ከ6 ወር በላይ ባንክ ቤት ውስጥ አናስቀምጥ። ግን ከዛ በፊት ኢንቨስት ማድረግ ትናንሽ ገንዘቦችን ነው የሚያመጣልንና ሴቪንግ በጣም ኢምፖርታንት የሆነ ነገር ነው። ምክንያቱም የሚፈጠረው ነገር የሚሆነው ነገር አይታወቅም። መንገድ ስትወጡ ቤተሰቦቻችሁ ኳላችሁ አላቅም ግን ቆሎ ልደፋ ትችላለህ ትርፍ ብር ያዝ ምናምን የሚባል ነገር አለና ይሄ ነገር ሴቭ ማድረጉ በጣም ብዙ ነገራቶችን አቺቭ እንድናደርግ በጣም ብዙ ነገራቶችን እንድንማር እንዲሁም ደግሞ ይሄ ማስቀመጥ የለመደ እጅ ወደፊትም የተለያዩ ነገራቶች ላይ ሰብስቦ ኢንቨስት የማድረግ አቅም ይኖረዋል ብዬ አስባለሁና በሺም ተይዛችሁ ወይም ደግሞ የብድር ባንክ የሆናችሁ ሰዎች ሴቪንግ ሞስት ኢምፖርታንት ነው ለእናንተ ብዬ አስባለሁና በደንብ ሴቭ ማድረግ ላይ በደንብ ጎበዝ ብንሆን ከድህነት አንድ ደረጃ ማሸነፍ እንችላለን ብዬ አስባለሁ። አራተኛውና እኔን በጣም ቅጥል የሚያደርገኝ በቃ ከሰው በታች የመሆን ምክንያት ብዬ ማስባቸው ነገራቶች መሃል ስንፍናና ይሄ ምንድነው ማላገጥ መዘግየት ስራዎች ላይ በጣም ነው የሚያስጠላኝ። በቃ ይሄ ምንድነው ግዴለሽነት መሆን ስራ ላይ በጣም በቃ ከባዱ ሰዎች ሊረዱት የሚገባው ፓርት ብዬ የምወስደው ነገር ነውና በጣም ብዙዎቻችን ያለብን ችግር ምንድነው ነገ ሰራዋለሁ ከነገ ወዲያ ሰራዋለሁ አይ በኋላ ሰራዋለሁ ከነገ ወዲያ እኮ መስራት ይችላል ጊዜ አለኝ ምናምን የሚባሉ ነገራቶች በጣም በቃ ዋጋ ያስከፈሉን ያሉ ነገር በጣም ብዙ ነገራቶችን ሳክሪፋይስ እንድናደርግ ከሚያደርጉን ነገራቶች መሃል ናቸውና ብዙዎቻችን ግን ይሄን ነገር ልክ እንደ ተራ ነገር ምንድነው ኖርማል አንዴ ምናምን እያደረግን ነው የምንወስደውና ይሄ ነገር እስከመቼውም ቢሆን ከናንተ ህይወት ውስጥ መውጣት አለበት። ያለበለዚያ ህይወታችሁን እስከመጨረሻው ጸጸት ውስጥ ነው የሚከተው። የሆነች እድሜ ላይ ነቃ ትላላችሁና ነቃ ያላችሁበት እድሜ ላይ ግን ትጸጸቱበታላችሁ እነዚህ ነገር በማረጋችሁና ካሁኑ ይሄን ነገር እስከወዳኛው ቋሽታችሁ ማውጣት አለባችሁ ከህይወታችሁ ብዬ አስባለሁ። አምስተኛው ደግሞ ከሚያስቀሩ ሰዎች መራቅ ወይም ደግሞ አለመሸሽ መቻል በጣም ብዙ ዋጋዎችን ከሚያስከፍሉ መሃል ናቸው። ማለት ከምንድነው የሚያስቀሩን? ከስራ ከትምህርት እንዲሁም ደግሞ አሁን ላይ መሆን ከምትፈልገው ሰው የሚያስቀር ሰዎች እመነኝ ከነዛ ሰዎች መራቅ እስካልቻልክ ድረስ ምንም አይነት ቫልዩ ህይወት ላይ አድ ማድረግ አትችልምና በጣም ብዙ ጊዜ እኔ የምታውቁኝ ከሆነ ኮንተንት ክሬት ከማድረግበት ታይም ጀምሮ የምትከታተሉኝ አይነት ሰዎች ከሆናችሁ እንዲሁም ደግሞ በደንብ በአካል የምታውቁኝ ሰዎች ከሆናችሁ ይሄ ነገር በደንብ ታውቁታላችሁና ጓደኛ ላይ እንደ ሴንሲቲቭ እንደሆንኩኝና ከኔ ጋር መሆን ያሉባቸውን ሰዎች እንዴት እንደምመርጥ ታውቃላችሁና በጣም ብዙ ጊዜ ማቹርድ የሆነ ሰው ማድረግ ያለበት ነገር ወይም ደግሞ ራሴን እችላለሁ ቢዝነስ ላይ በደንብ እውቀታለኝ ብሎ የሚያስብ ሰው እነዚህ ነገራቶች ግዴታ ነው ማድረግ ያለበት። በቃ አንተን ሊያስቀሩ ወይም ደግሞ የወደፊት ፊውቸር ከነሱ ጋር ማይታይ አይነት ሰዎች ከሆነ በቃ ሸሽ አማራጭ መሸሽ ነው። ቀስ ቀስ ይያልክ መሸሽ ባንዴ ስትቀየር ያው የሰው ልጅም ትንሽ መቀየም ባህሪ ያለበትና ከዛ በፊት ማለትም ከማወቃቸው በፊት ራስን እያሸሻይ ስራኮ እንደዚህ አድርጎኝ ምናምን ይያልክ ራስን ከዛ ኤሪያ መንጭቀህ ማውጣት ትችላለህ ብዬ አስባለሁና ያንን ነገር ማድረግ በጣም ህይወትህ ላይ በቃ እያየኸው ለውጥ ታያለህ ሪዛልቶችን ታያለህና ከሚያስቀሩ ሰዎች አምስተኛው ኮንሰፕት መራቅ አለበት። ስድስተኛው ደግሞ ለራስህ አለመቻልን መናገር። ይሄ ባይዘዊ በጣም መናገር መፈልገው ኮንሰፕት ነውና አንድ ቀን ደግሞ አለመቻል የሚባል የሆነች አንድ ቪዲዮ አዘጋጅቼ በደንብ ስለዚህ ስለ አይምሮ ምናምን በደንብ አወራለሁ ብዬ አስባለሁና በጣም ኤክሳይትድ ነኝ እሱን ቪዲዮ እስከምሰራውና ምንድነው አለመቻል ለውስጥ መናገር ማለት አንዳንድ ሰው በቃ
ተቀጥሮ ከመስራት የመጣ ልማድ ሊሆን ይችላል፣ ሀቢት ሊሆን ይችላል። ምን ያደርጋል? አይ እኔ እኮ አልችልም፣ ገቢዎች እንደዚህ ቢሆን የራሴን ስራ ብሰራ እንደዚህ እንትና ተከስቶብኝ እንትን ብሎ ራሱ ላይ ነው ምክንያት የሚደረድረውና አለመቻለን ለአእምሮ እየነገርከው በሄድክ ቁጥር አእምሮ ደግሞ የተሰራበት ባህሪው ወይም ደግሞ አእምሮ በራሱ በጣም የተሰራበት መልኩ እኛን ፕሮቴክት ለማድረግ ነውና ኦኬ አው አችልም እንትን አለ ያለ ምክንያት ነው የሚደረድርልን። ምክንያቱም እንድትጨነቅ እንድትሰራ ስለማይፈልግ አእምሮአችን ያንን ነገር ነው የሚሰጠህና በጣም መጠንቀቅ አለባችሁ። ይሄ ማለት በጣም መርዛማ አዲክትድ እንድትሆኑ የሚያደርጋችሁ ባህሪ ነው። በቃ አልችልም ብሎ መናገር ማለት አስቡት። ለምንድን ነው ማችለው? እየተፈጠርከው እንድችል እንድታረግ በቃ ካንተ በላይ እኮ አሁን ለምሳሌ ቁርአን ላይ ምን ይላል? ወለቀድ ከረምና በኒ አደም ይላልና የሰው ልጆችን በእርግጥ ማከበር ናቸው ይላል። እና ምንድነው ለማለት የፈለገው? የሰው ልጆች ከምንም ነገር በላይ ናቸው። እንስሳትን እኮ መቆጣጠር ምንችለው ዓለምን መቆጣጠር ምንችለው እኛ ነን። እና ለምንድን ነው ማችለው? የሆነ ቢዝነስ ጀምረህ ፊል ስታደርግ አልችልም፣ ለምንድን ነው ማችለው? ለምንድን ነው የማይሆነው? ለምንድን ነው የማይሳካው? አንተ አልችልም ብለህ እስካላቋረጥክ ድረስ ምንም የሚቀየር የሚለወጥም ባህሪ የለምና ይህን ነገር በራሳችሁ ላይ አፕላይ የምታደርጉ ሰዎች እባካችሁ ይህን ቪዲዮ ካያችሁ በኋላ አልችልም ሳይሆን እችላለሁ በሚል ትክክለኛ ማንነት መቀየር አለባችሁ። ምክንያቱም ህይወታችሁ በራሳችሁ ሐሳብ በራሳችሁ ንግግር እስከ ወዳኛው ያጨለማችሁ ስለሆነ ማለት። ሰባተኛውና ደግሞ ብዙዎቻችን እኔም አክቹአሊ እየተገበርኩት አይደለም ይሄን ነገር የምናገረው መሆን ስላለበት እኔም ማድረግ ስለምፈልግ ነው። ግን ደግሞ እየተገበርኩት አይደለም። ጤናን ችላ ማለት እንዴት ነው? እንዴት ዲፋይል ላድርግላችሁ? አሁን እኔ ማክሲመም 3 ሰዓት 4 ሰዓት ልተኛ እችላለሁ ስራዎችን እየሰራው። እንዲሁም ደግሞ በጣም በቃ ተጨናንቄ ምናምን መተኛበት ታይሞች አሉ ምናምን። እነዛ ነገር ጤናችን ላይ በጣም ትልቅ ቫልዩ አለና በዚህ ሰሞን ትንሽ ሆስፒታል እየተመላለስኩ ነበርና ያየሁትን ነገር ነውና ሰዎች ምንድነው አንድ የሆነ ፕሮድካስት ላይ የሰማው ሰዎች ገንዘብን ለማግኘት ጤናቸውን ያጣሉ። ከዛም በኋላ ገንዘብን ካገኙት በኋላ ጤናን ለማግኘት ይሯሯጣሉ። እነዚህ ሰዎች በጣም ብዙ ጊዜ ድሃ የመሆን አቅማቸው በጣም ከፍተኛ ነው የሚል ነገር ሰማሁኝና አንዳንዴ ብርን በደንብ ስናሯሯጥ የተሻለ ሰው ለመሆን የተሻለ ነገር አቺቭ ለማድረግ ስንሯሯጥ ጤናችንን እንረሳዋለን፣ እንዘነጓለን፣ ችላም እንለዋለን። አሁን እኔ በዚህ ነገር ተጠቂ ነኝ። በቃ ያ ነገር ምንም ነገር ጉዳይ አይደለም። ቢያመኝም የሆነ ነገር ቢቆርጠኝም ቢፈልጠኝም መስራት እፈልጋለሁ። በቃ ስራዎች ላይ ብቻ ፎከስ ማድረግ እፈልጋለሁና ያ ነገር በተደጋጋሚ ስናደርገው ያንን ነገር በተደጋጋሚ ችላ የጤና ቼክአፖችን እንትን ያረጋግን ስንሄድ በጣም ብዙ ነገራቶቻችንን እያጣን። ለምሳሌ አንድ ሳምንት ታማችሁ ብትቀሩ ስራችሁ በቃ ቆመ፣ ሊትራሊ ቆመ ማለት ነው። ስለዚህ ይሄ የጤና ጉዳይ ላይ መናገር አልችልም እኔም ስላልተገበርኩት። ግን ችላ ማለት ድሃ እንድንሆን አንደኛው ምክንያት ነውና በጣም እንትን ሴንሲቲቭ ነገር ነው። ይሄን ነገር በራሳችሁ ዲፋይን አድርጋችሁ ኮሜንት ላይ ብጽፉልኝ እኔም በማርበት ደስ ይለኛል። የጤና ባለሙያ ካላችሁ ኮሜንት ላይ ጻፉልንና ያለውን ነገር በደንብ እንማማርበት ብዬ አስባለሁ። እነዚህ 7 ነገራቶችን በህይወታችሁ እስከተገበራችሁ ድረስ እስካከናወናችሁ እስከፈጸማችሁ ድረስ ለእናንተ የተሻለ ነገር የተሻለ ቦታ የተሻለ ፖዚሽን የማይመጣበት ምንም ምክንያት የለም። እነዚህ 7 ምክንያቶች ድሃ ሆነን እንድንቀር ምክንያት ብዬ ካሰብኳቸው በርካታ ነገራቶች ማለት በጣም ሰብስቤ አጣብቤ ያመጣሁላችሁ ነገር ነው። ምክንያቱም ራሴ ጋር የሚገናኝ እንዲሁም ደግሞ ለእናንተ ባስረዳ በጣም በቀላሉ አስረዳበታለሁ ብዬ ያሰብኩት ነገር ስለሆነ በጣም ባጭሩ እነዚህ ነገራቶችን ይዤላችሁ መጥቻለሁ። እናንተ ሌላ በህይወታችሁ ላይ ያጋጥማችሁ እንዲሁም ደግሞ ድሃ እንድትሆኑ ምክንያት ያደረጋችሁ አብሶ ደግሞ ትላልቅ ሰዎች ከሆናችሁ ኮሜንት ላይ ብጽፉልን፣ እንዲሁም ደግሞ የተሻሉ ሐሳቦችን ደግሞ እንድናቀርብ ሐሳባችሁንም ኮሜንት ላይ አስቀምጡልን። የተሻለ ነገር በተሻለ ሁኔታ የምናይ ያደርግ